ዓለም 9 ናት 10 ሞልታ አታውቅም ይላሉ ቤተሰቦቻችን ማለት ነው። ሰሞኑን በዚህ በኢቃማ ጉዳይ አብዛኛዎቻችን እህቶቻችን ድንግርግራችን ወጥቶ ድንብርብራችን ከራሳችን አልፎ ብድር ከብድር አልፎ ደግሞ ኢትዮጵያ ያለው ገንዘባችንን እያጠፋን ወደዚህ እየሳብን ገንዘብ ልውውጥ ላይ ነው ያለ ነው ማለት ነው። ይህ ነገር እንዴት ነው እስኪ ታሳቢ ያደርገንበታል የሚለውን እኔ የተሰማኝን ስሜት እስኪ እኔም አብረን እንትንበል። እንግዲህ እኔ በጧት ነው አሁን የመጣሁት፣ ማንም ሰው የለም። የጧት ሰው ነኝ በነገራችን ላይ ማለት ነው። አዳሜ ሲተኛ እኔ ዓለምን እዞራታለሁ ብቻዬን ማለት ነው። እንግዲህ የምትነሱ ልኖር ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዝድ አለሙ ቻናል ቤተሰቦች በመላው ዓለም የምትገኙ ሰላማችሁ ብዝት ትረፍ ይበል እያልኩ ዛሬ እስኪ በኢቃማ ጉዳይ አንዳንድ ነገር እንባባል። በመጀመሪያ ቪዲዮውን ላይክ አድርጋችሁ ብትጀምሩት ምን ችግር አለ? የምታዩ ሰዎች ላይክ ብታደርጉት፣ ሳብስክራይብ ሼር አድርጉት ማለት ነው። እንግዲህ በኢቃማ ጉዳይ አብዛኛዎቻችሁ ጥያቄ በጥያቄ ላይ የተደራረበ ጥያቄ በየትኛውም ቦታ ስትጠይቁ ያለሁኝ፣ ግን ከራሳችሁ ጋር ጥያቄ አካሂዳችኋል ወይ? ከራሳችሁ ጋር አውርታችሁበታል ወይ? ይህ ኢቃማ የሚሰራው እስከ ስንት ዓመት ድረስ ነው? ለስንት ዓመት ነው የሚያገለግለን? ሰዎች ውስጥ ጋር ያለን ግንኙነት የምናገኛቸው ከፊሎች እንዴት ናቸው? መጨረሻ ላይ አሁን ሆየ ሆየ ብላችሁ ታስተራችሁ በኋላ ላይ መዘዝ አያመጣም ወይ? አንዳንዶቹ ገንዘብ የሚፈልጉ ናቸው። ብዙዎች ሲታዩ አሁን ላይ ብልጥ ሆነዋል። እነሱ ራሱ ገንዘብ ቸግሯቸዋል፣ ገንዘብ አጥሯቸዋል ማለት ነው። ስለዚህ ይህን ነገር ታሳቢ ያደርጋችሁበታል ወይ? አላገል ደግሞ እጅግ በጣም ሊያሳስብ የሚገባው የእኛ እድሜ ስንት ነው? እውነት በስንት ዓመታችን የተሰደር ነው? በስንት ዓመታችን ተሰደር? አሁን እድሜያችን ስንት ነው? መች ነው የምንወልደው? መች ነው የምንኖረው? መች ነው ከቤተሰብ ጋር የምናሳልፈው? መች ነው የእኛ ህይወት በስርዓቱ የምንኖረው? ዛሬ አላገል እንደው በቀላሉ ከተባለ እድሜያችን ከ28 ከ30 ጀምሮ ያለን ትውልዶች ነን ያለን። አሁን ኢቃማ እየፈለግን ያለ ነው ማለት ነው። ከመቼ ዓመተ ምህረት ጀምራችሁ የመጣችሁ ነን የመጣነን። አሁን ኢቃማ አሰርታችሁ እንዴት ነው የምትኖሩት? እኔ ደግሞ ግርም እና እጅብ ታደረገኝ ነገር ምንድነው? ሚስቱ 9 ዓመት 10 ዓመት አረብ ሀገር ተቀምጣ ኢቃማ ላሰራ ስትለው እሺ ያለ ወንድ ማለት ነው። እኔ እናንተ ሴቶች ጠርጥሩ የሆነ ነገር ነው እንዴ? ወንድ ልጅ እኮ በእኛ ቤተሰቦች ስናይ እናቶቻችን ቤተሰቦቻቸው ዘንድ እህቶቻቸው ዘንድ የዘመር ዘንድ እኮ ሄደው ማለት ነው አድረው ለመንጣት ስንት መከራ አስፈቅደው በዚህ ብለው ነበር የሚሄዱት። ያለ እነሱ ቤቱ አይሆንላቸውም፣ ቤቱ አይደምቅላቸውም። ያኮርፍ ሁሉ ነበር፣ የሆነ ዝም የሚል ስሜት ነበር ያለው ማለት ነው። አሁን ላይ ግን አንድ ሚስት ለ10 ዓመት ህይወትን ለማሸነፍ ኑሮን ለማሸነፍ 9 ዓመት ተለያይተው ኑሮ አሁን ኢቃማ መፍቀድ ማለት ምንድን ነው? አይተሽን ትመለሻለሽ እንዴ? መች ነው የምትኖሩት? አብሮ መኖር የሚባለው ነገር መች ሊሆን መች ነው የራሳችሁ ህይወት የምንኖረው ብላችሁ አስባችሁ ታውቃላችሁ ወይ? እኔ ወጭና ገቢያችሁን ብታመዛዝኑት፣ አንድ ሁለት ደግሞ እድሜያችሁን፣ በተለይ እድሜ ሴት ልጅ መቼም ይሄ ሁሉ ብር ተከፍሎ አስባችሁታል? 18000 15000 78000 ተከፍሎ 10000 ተከፍሎ ሳህና ለማጠብ አስባችሁታል? ምን አይነት ስሜት እንደሆነ ከነዛ ሰዎች ጋር ራሱ ከፊሎቻቸው አሁኑ ከፊሎቹ ራሱ ቢያሰሩላችሁ ማለት ነው መከባበር ራሱ አይኖርም ማለት ነው። የመጨረሻ አትከባበሩም። ብር መቀነስ ይመጣል። ብዙ ነገር ነው ያለው። ኢቃማው የሚሰራው ምን ለመሆን ነው? እጃዛ ሲከዲ እንዳትያዙ፣ የሆነ ሞል ስትሄዱ እንዳትያዙ፣ ወይንስ ደግሞ ኢትዮጵያ ደርሶ ለመመለስ እንዴ? ለዚህ 2 ዓመትና ዓመት ሳትሄዱ ብትሰሩ ይሄን ያህል ዓመት እኮ ኖረናል። ሳትሄዱ ብትሰሩ እጃችሁ ላይ ያለውን ገንዘብ 15000 ሪያል አለኝ ይሄንን ይዤ ልግባ ወይስ ለስራ? አገርሽ ግቢ፣ እመኑኝ አገርሽ ግቢ። እኔ የምለው የምናየውና የምንሰማው ነገር ምን ነው ለእኛ አይደርሰንም? ምን ነው እኛ ዘንድ አይመጣም? እኛ ጋር ያለው በር ዝግ ነው ብላችሁ አሰባችሁ? በየሶሻል ሚዲያው እኮ ብዙ ነገር ሲባሉ ሰምተናል። የሴት ልጅ እድሜ ውስን ነው አይደለም? በባል ዘንድ አይደለም፣ በትዳር አጋር ዘንድ አይደለም፣ ገና ወደፊት በምንፈልገው ዘንድ ይቀርና እኮ ቤተሰቦቻችን ራሱ እኮ ስንት ኢንተርቪው ነው ያየ ነው። አንቺ ሀላስታ እንግዲህ በኋላ ማን ያገባሻል? ቤቱን ለወንድሜ ስጪው፣ ንብረቱን አትጠይቂው፣ እንደዛ አትበሉ እየተባለ እኮ ከገዛ ቤተሰቦቻችን እኮ የሚሰጠን እኮ እንትን አስተያየት እኮ አለ። እኛ ደግሞ በትዳር አጋር ውስጥ በህይወት ውስጥ ስትኖሩ የራሳችን ሞራል ሊኖረን ይገባል። የራሳችን እድሜያችን የሆነ በቤታችሁ ላይ የምታሳልፉት ህይወት አለ። የምንኖርበት ህይወት ደግሞ ገና ወደፊት ነው የሚጠብቀን። ኃይለኛው ህይወት፣ ከባዱ የምንጋፈጠው ኑሮ፣ ማህበራዊ ኑሮ፣ ህይወት
እኛ ልጅ፣ ቤተሰብ፣ ባል ይሄን ሁሉ እኮ ሳፍጦና አንድ ላይ አድርጎ መያዝ እኮ በጣም ከባድ ነው። ግን ስናየው ምንድነው ቁሳቁስ ስለተሟላ ቤት ስለተሰራ ያያ ስለተደረገ አይቸግርም የሚለው ነው እኛ ጭንቅላት ውስጥ ያለው። እጅግ በጣም ነው የሚቸግረው። ከራስ ጋር መግባባት ራሱ እጅግ በጣም ከባድ ነው። እኛ ደግሞ ከብዙ ጋር ነው የተጣላ ነው። አሁን አረብ ሀገር የምንኖር ሰዎች ከብዙ ጋር ነው የተጣላ ነው። ከራሳችን ጋር አይደለንም። ያ ስላችሁ ምን ማለት ነው? ብዙ ነገር ችለን ስለኖር እዛ ሀገር ላይ ስንኖር ብዙ ነገር ስለቻል ጸጥ በማለት ውስጥ ስለሆነ ይኖር ነው። እሺ በማለት ውስጥ ስለሆነ ይኖር ነው። ኢትዮጵያ ገብተን ደግሞ የምናያቸው የምንሰማቸው ነገሮች ደግሞ ከኛ ቁጥጥር ውጭ ናቸው። የኛን ሞራል የሚጠብቅ ነገር አይደለም። የኛን ያሳለፍነውን ህይወት በዛ ውስጥ አልፋለች ብሎ የሚጠነቀቅልን ሰው የለም። ስለዚህ እዛ መካከል ይሄንና ያንን አግባብቶ ለመኖር እኛነታችን የኛን ባህሪ ታገሽ ብሎ መኖር እና እዛ ያለው ሰው ደግሞ እና ህይወት በራሱ ቻሌንጅ ነው። ያንን አግባብቶ መኖር ራሱ እጅግ በጣም ከባድ ነው። ይህን ታሳቢ ሳታደርጉ ቢላ አለይኩም 30 ዓመት የሆናችሁ ሴቶች እንደው ካሁን በኋላ ኢቃማ አምጥታችሁ ስንት ዓመት ለመኖር ነው? ይሄን ሁላ ብር የምታከስሩት ስለምንድን ነው? ኢትዮጵያ የሆነ ቦታ የሆነ ነገር ተሽጦ ኢትዮጵያ ያለ ባንክ ብር ተመዞ ኢቃማ ለማውጣት ሳህና ለማጠብ ምን ለመሆን ወይ ሙያ ይኖረንና የሆነ ቢዝነስ ውስጥ እንሰራ ቢሆን የሆነ ቦታ ወተን የምንሰራ ቢሆን እሺ ችግር የለም። ድብርት በዲያ ላይ ኤዲያ አስባችሁታል? ኤዲያ ገብቶ ኢቃማ አውጥቶ ያቺ ኢቃማን እርግጠኛ ነኝ በዝበጡት ማስያዣችሁን በምናችሁን ይዛችኋት ትተኙም ተንተርሳችኋት እንጂ የምትተኙት በሰላም መቼም እንትን አይመስለኝም። ስለዚህ ምኑ ታመሄዳችን ዝም ብለን በነፈሰበት ተመንፈሳችን በፊት እምኑ ላይ ነው ያለ ነው። ለኔ የሚበጀኝ የቱ ነው? የሚጠቅመኝ የቱ ነው? እድሜ ስንት ነው? እኔ ስንት ነኝ? ገንዘቤ፣ ንብረቴ፣ ኑሮ፣ ህይወቱ፣ የዛ ሀገር ኑሮ፣ የዛ ሀገር ህይወት ወጭ ወራጅ ብላችሁ አመጣጥ ነው። ዝም ብላችሁ ወደ ነፈሰበት ገር ብላችሁ ትሄዱና ታዛ እየየም ሲዲላ ነው መሮኛል። የስደት እንዴት ብሎ ነገር የለም። ምንም ኢቃማ ተሰራም አልተሰራም ስደት ያው ስደት ነው። ምንም አይነት ነገር የምንጨምረው የምንቀንሰው የለም። ሂዶ ለመምጣት ለመመላለስ ራሱ ቤተሰብን በዩ ማንም በዩ ባልም በዩ አከዛ ገንዘብ ያስፈልጋቸዋል። የሆነ ነገር ይዘሽ መሄድ ሲጀመር እኔ አጅብ ያሰኘኝ ነገር ወረቢ ባል 8 ዓመት 9 ዓመት ተለይቶ ለሚስት ኢቃማ የፈቀደ ወንድ እመኝኝ አንቺ እናቴ ድንገት ሰተት ብለሽ ሂጂና ሳትናገሪ የሆነ ነገር እንዲያለ ነው የሚሰማኝ። እንዴ አስባችሁታል? ይሄን ያህል ዓመት ኑሬ ኢቃማ አሰሪና ኑሪ። ኦ ማይ ጋድ! ይሄ የራስ ምታት ነው። አንድ የራስ ምታት ነው። ልትጠነቀቁ ይገባችኋል ማለት ነው። እና ገንዘባችሁን፣ ጉልበታችሁን፣ ልባችሁን፣ አእምሯችሁን፣ እናንተነታችሁን በቃ ሁሉ ነገራችሁ ልትጠብቁት ይገባል። ሐቂቃ እንደው በነገሩ ሁሉ በተገኘበት ሁሉ እርክስ ውድቅ ጣል እናድርገው። ለራሳችን ነው እንላለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ላይክ አድርጉት እስኪ አይከፈልበትም። ለማንኛውም ሰላማችሁ ይዛ አስቡበት ለማለት ነው። ቆይ ሰው ተነጋ ብድግ ብሎ ወደ ቪዲዮ ሲያስባችሁታል። እኔ እኮ እንዲህ ነው የሚያደርግ